ወርሃ ግንቦት በኢትዮጵያ ታሪክ በርካታ ድርጊቶች የተፈጸሙበት ወር ነው። ኢትዮጵያ በግንቦት ወር ታዋቂ ልጆቿን ወልዳለች፣ ወደማይቀረው ዓለምም ሸኝታቸዋለች። መሪዎቿን ወደ ስልጣን አመጣለች፣ ከስልጣናቸውም ሽራለች። አስከፊ ጦርነቶችን አስተናግዳለች። ከነዚህ ታሪካዊ ክስተቶች በተጨማሪ ግንቦት ያልተለመዱ ክስተቶች የተስተናገዱበት ወርም ነው። እንዲያው እናንተ በወርሃ ግንቦት የማትረሱት ቀንና ታሪክ የቱ ይሁን? በኮሜንት መስጫው ላይ ሊያጋሩን ይችላሉ። በሰዋሰው ዕለቱን በታሪክ አምድ ውስጥ ቀኑ መነሻቸው ወይንም መድረሻቸው የሆነ ታሪኮቻቸውን የምናደርስ ሲሆን ከቻናላችን ዕለቱን በታሪክ ከተሰኘ ፕሌይሊስት የተለያዩ የኢትዮጵያና የዓለም ታሪክን ማግኘት ይችላሉ። በዛሬው ቪዲዮአችን ግን ቀንን ትተን ወር ላይ አተኮርን። ወሩ ላይ ተፈጽመው ያለፉ አነጋጋሪ ጉዳዮች ደርዝ አስይዘን እናስቃኛችሁ ወደድን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን ሁኑም እንላለን። ግንቦትና ልደት ኢትዮጵያ በግንቦት ወር ካስተናገደቻቸው ታሪካዊ ክስተቶች መካከል የመጀመሪያው ቀንና ሃይማኖታዊ ባህላዊ ይዘት ያለው ጎረቤትን ቤተሰብን በአንድ የሚያገናኘው የሚያሰባስበው ማዕድ በጋራ የሚቆረስበት የግንቦት ልደታ በዓልም ነው። ይህ ግንቦት በገባ በመጀመሪያው ቀን ይከበራል። ከዛም ደግሞ ወታደራዊ የደርግ መንግስት ከወደቀበት ጊዜ ጀምሮ እስከ 2004 ዓ.ም መገባደጃ ድረስ በመጀመሪያው በፕሬዝዳንትነት በመቀጠልም በጠቅላይ ሚኒስትርነት ኢትዮጵያን የመሩት አቶ መለስ ዜናዊ የተወለዱበት ወር በዚሁ በግንቦት ነው። የገና ነው የሸዋ ንጉስ የንጉሥ ሳህለ ሥላሴ የልጅ ልጅ የታላቁ ንጉሠ ነገሥት ዳግማዊ ምኒልክ ያክስት ልጅ እንዲሁም የግርማዊ ቀዳማዊ አፄ ኃይለ ሥላሴ አባት የሆኑት ልዑል ራስ መኮንን ወልደ ሚካኤል የተወለዱትም በዚሁ በግንቦት የመጀመሪያ ቀን በ1844 ዓ.ም ነበር። ልዑል ራስ መኮንን ወልደ ሚካኤል የሐረርጌን ግዛት በማቅናትና በሚገባ በማስተዳደር ለንጉሥ ምኒልክ በኋላ ዳግማዊ አፄ ምኒልክ ሀገር የማቅናት ተግባር ብርቱ አጋዥ ሆነው የሰሩ ሰውም ነበሩ። የውጫሌ ውል ያስከተለው የትርጉም ለውጥ መፍትሄው ጦርነት ሲሆንም ልዑል ራስ መኮንን ሰራዊታቸውን ይዘው ከአምባላጌ እስከ አድዋ በተደረጉ ውጊያዎች ላይ በመሳተፍ ጀግንነታቸውን አስመስክሯል። በግንቦት ወር መፈንቅለ መንግስት የተሞከረባቸውና በግንቦት ወር አገር ጥለው የሸሹት የደርግ ሊቀመንበር ሌተናል ኮሎኔል መንግስቱ ኃይለማርያም የተወለዱ በዚሁ በግንቦት ወር ነው። ግንቦት የእረፍት ሞት ወርም ነው። በቀዶ ሕክምና ዘርፍ የመጀመሪያው የኢትዮጵያ ሐኪም የሆኑት ፕሮፌሰር አስራት ወልደየስ ያረፉት በግንቦት ወር በ1991 ዓ.ም ነው። በታዋቂ የውጭ አገራት የሕክምና ሳይንስ ትምህርት ቤቶች የተማሩት ፕሮፌሰር አስራት የጤና ጥበቃ ሚኒስተርነትን ስልጣን አልፈልግም፣ የተማርኩት ሐኪም ሆኜ ሀገሬን ላገለግል ነው በማለት ወገናቸውንም አገልግሏል። ከባልደረቦቻቸው ጋር በመሆንም የሕክምና ማሰልጠኛ እንዲከፈት በተደጋጋሚ ያቀረቡት ጥያቄ ተቀባይነት በማግኘቱ ምክንያት የጥቁር አንበሳ ሆስፒታልና የሕክምና ትምህርት ቤቱ እውንም አደረጉ። የሕክምና ትምህርት ቤቱም የመጀመሪያው ኢትዮጵያዊ ዲን ሆኑ። ብሎም ሆስፒታሉ ሲቋቋምም የቴክኒክ ኮሚቴውን የመሩት እርሳቸው ነበሩ። ፕሮፌሰር ዶክተር አስራት በሕክምናው ዘርፍ አስራት የተባለ ጸበል ፈልቋል እስከ መባል የደረሰ አንቱታንም ያተረፉ ብቁ ሐኪም ነበሩ። ፕሮፌሰር አስራት በመንግስታት የሥራ ኃላፊዎች ይደርስባቸው የነበረውን ከፍተኛ ጫና ተቋቁመው አገራቸውን ሳይለቁ ሕዝባቸውን ሲያገለግሉ የቆዩ አንጋፋ ባለሙያም ናቸው። ገና ነው መናኙ የታላቁ አክሱም ንጉሥ አፄ ካሌብ ያረፉትም በግንቦት ወር በ20ኛው ቀንም ነበር። አፄ ካሌብ ከአክሱም አካባቢ አልፈው ቀይ ባህርን ተሻግረው ከአይሁዳዊ ንጉሥ ፊንሃንስ ጋር ያደረጉት ጦርነት በድል አጠናቀው የደቡብ አረቢያ ሕዝቦችን ያስገበሩ ታላቅ ንጉሥም ነበሩ። በኢትዮጵያ የፖለቲካዊ ታሪክ ስማቸው በጉልህ ከሚጠቀሱ እንስቶች መካከል አንዷ የሆኑት እቴጌ ምንትዋብ ያረፉትም በዚሁ በግንቦት ወር ነው። የአፄ ባካፋ ባለቤት የነበሩት እቴጌ ምንትዋብ ጎንደር የኢትዮጵያ ነገሥታት ማዕከል በነበረችበት ወቅት የነበራቸው ተጽዕኖ ከፍ ያለ እንደነበር ታሪክ ያሳያል። ባለቤታቸው አፄ ባካፋ ከሞቱ በኋላ በተከታታይ በነገሱት በልጃቸው ዳግማዊ አፄ ኢያሱ እንዲሁም በአፄ ኢዮአስ ዘመነ መንግስታት ይህ ተጽዕኗቸው ጎልቶም ይታይ ነበር። ከፖለቲካ ተሳትፏቸው በተጨማሪም ዛሬ ድረስ በበርካታ ጎብኚዎች የሚጎበኙ አብያተ ክርስቲያናትን ማሳንጸዋል። ከዚሁ ከመካከለኛው ዘመን የኢትዮጵያ ታሪክ ሳንወጣ
አጼ ሰይፈ ርዕድና አጼ እስክንድር ከዚህ ዓለም በሞት የተለዩት በዚሁ በግንቦት ወር። ንጉሠ ነገሥት ዳግማዊ አጼ ቴዎድሮስ ባለቤት እቴጌ ጥሩ ወርቅ ውቤ ያረፉትም በግንቦት ወር 1860 ዓመተ ምህረት ሲሆን እቴጌው ያረፉት ከባለቤታቸው ሞት በኋላ ከልጃቸው ከልዑል ዓለማየሁ ቴዎድሮስ ጋር ወደ እንግሊዝ ሲሄዱ ነው። አንጋፋውና ዝነኛው ጋዜጠኛ ጳውሎስ ኞኞ ይችን ዓለም በሞት የተለያት ግንቦት 29 1984 ዓመተ ምህረት ነው። የጳውሎስ ኞኞ ስም ሲነሳ ወደ ብዙዎቻችን አእምሮ የሚመጣው በቀለም ትምህርት ብዙም ሳይገፋ በድፍን ኢትዮጵያ ዝነኛ ተወዳጅ ለመሆን ያበቃውን የጋዜጠኝነት ስራውንም ነው። ጳውሎስ በተፈጥሮ የታደለ የማንበብ የመጠየቅና የመመራመር ተሰጥኦ በጋዜጠኝነት ሙያው አንቱታንም አትርፎለታል። በኢትዮጵያ ድምፅ ጋዜጣ፣ በአዲስ ዘመን ጋዜጣ፣ በኢትዮጵያ ዜና አገልግሎት፣ በኢትዮጵያ ቴሌቪዥን እንዲሁም በኢትዮጵያ ራዲዮ ሲሰራ ጋዜጠኝነትስ እንደ ጳውሎስ ኞኞ የተባለለት ይብርቱ ሰው በርካታ መጻሕፍትንና ቲያትሮችንም ለአንባቢያን አበርክቷል። ጳውሎስ የፕሬስ ነጻነት እንዲከበር በተባበሩ የተሟገተ ሲሆን ጳውሎስ ጋዜጠኛ ብቻ አይደለም፣ ብዙ የሙያ አይነቶችን ከባለሙያዎቹ ባላነሰ መልኩ ይከውንም ነበርም ይባላል። ለባለውለታችንና የፊደል ገበታ አባት ቀኛዝማች ተስፋ ገብረ ሥላሴ ግንቦት 26 ቀን 1992 የዚህ ዓለም የመጨረሻ ቀንም ነበረች። ይህ ሁሉ የተፈጸመው በግንቦት ነው። ግንቦትና ሹምና ሽር። ግንቦት የንግስናና የሽሞት ወር ነው። ዳግማዊ አጤ ምኒልክ ወራሻቸው የልጅ ልጃቸው ልጅ ኢያሱ ሚካኤል መሆኑን በአዋጅ ያሳወቁት ግንቦት በገባ በ10ኛው ቀን በ1901 ዓ.ም ነው። የልጅ ኢያሱ አባት ራስ ሚካኤል አሊ ደግሞ ንጉሱ ወሎ ወትግራይ ተብለው የነገሱበት በግንቦት ወር መገባደጃም ነው። የኢትዮጵያ ሕዝቦች አብዮታዊ ዲሞክራሲ ግንባር ኢህአዴግ አዲስ አበባን የተቆጣጠረው ስልጣንን የያዘው በግንቦት ወር በ20ኛው ቀን በ1983 ዓ.ም ነው። ግንቦት የሽረት ወርም ነው። ሊቀመንበር መንግስቱ ኃይለማርያም አገር ጥለው የሄዱትና ደርቅ የወደቀበትም በግንቦት ነው። ግንቦት ለብዙ የጎንደር ነገስታት የስልጣን ማብቂያ እንደነበርም በታሪክ ተመዝግቧል። ግንቦትና ጦርነት ደም አፋሳሽ ጦርነቶች የታዩበት ግንቦት የንጉሥ ሚኒሊክ በኋላ ዳግማዊ አጤ ሚኒሊክና የንጉሥ ተክለ ሃይማኖት ጦር እምባቦ ላይ በግንቦት የመጨረሻውን ቀን ከባድ ውጊያም አድርጓል። የደጋማው ክርስቲያን ነገስታትና የግራኛ ሐመር ጦርነቶች የከፉት በግንቦት ወርም ነበር። የፋሺስት ኢጣሊያ ጦር የደብረ ሊባኖስን ገዳም ዘርፎ መነኮሳቱን በገፍ የጨፈጨፈውም በዚሁ በግንቦት ወር ነው። ግንቦትና የጎሉ ቀኖቿ ግንቦት 25 ቀን 1788 ዓ.ም አመድ ከሰማይ መዝነቡ ግንቦት ያልተለመዱ ክስተቶች የተስተናገዱበት ወር ለመሆኑ ማሳያ ነው። የአፍሪካ አንድነት ድርጅት የአሁኑ የአፍሪካ ህብረትና የአንጋፋው አዲስ ዘመን ጋዜጣ ምስረታ የተከናወነውም በግንቦት ወር ነው። እስራኤል ቤተ እስራኤላውያን ከኢትዮጵያ ወደ እስራኤል ለመውሰድ ዘመቻ ኦፕሬሽን ሰለሞንን ያካሄደችው በዚሁ በግንቦት ወር ነው። በዘመቻው ሰለሞን 14325 ቤተ እስራኤላውያንን በ36 ሰዓታት ውስጥ በ35 አውሮፕላኖች ከኢትዮጵያ ወደ እስራኤልም ተወስዷል። ፎቶግራፍና ኢትዮጵያ የተዋወቁትም ንጉሠ ነገሥት ዳግማዊ አጤ ምኒልክ ግንቦት 13 ቀን 1875 በተነሷት የመጀመሪያ ፎቶአቸው ነው። ባጭሩ ግንቦትና የኢትዮጵያ ቀን እጅግ ትልቅ ቁርኝት አላቸው፣ የሚያስብል ትስስርም አላቸው። እኛም የእነዚህን ሁሉ ቀናቶች በሰዋሰው ፖድካስት ኔትወርክ ዕለቱን በታሪክ ዝግጅታችን መርጠን የምናደርሳችሁም ሲሆን ዕለቱን በታሪክ የተሰኘውን ፕሌይሊስት በመክፈት ሌሎች ብዙ የኢትዮጵያና የዓለም ሀገራትን ታሪክ ያደምጡ ዘንድ በትህትና እየጠየቅን በድጋሚ ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን እንድትሆኑ ጠየቅን። ለዛሬም አበቃን። ምንጫችን የአዲስ ዘመን ጋዜጣም እንደሆነ እንድታውቁልናልን።